በሚዲያ በኩል ሲደረግ ከነበረው የማማለል ዘመቻ ጎን ለጎን ህብረተሰቡ የኦሮሚያን ፖሊስ በማቅረብ የአጋዚን ጦር እንዲጸየፍ ተሰራ። ፖሊስ የህዝብ ወዳጅ፣ አጋዚ ደግሞ የመንግስት የጭቆና መሳሪያ መሆኑን በስፋት አሰራጨን። በውስጥም አንዳንድ ለትግሉ አጋርነት ያላቸው የኦሮሚያ ፖሊስ ከፍተኛ አዛዦች አባሎቻቸው ህዝብን ከመጉዳት እንዲቆጠቡና ለገዛ ህዝባቸው ተቆርቋሪነት እንዲያሳዩ አድርገዋል። ሙስጠፋ ሁሴን የወሰደው እርምጃ ለስልቱ ስኬት ማረጋጫ ሲሆን የእሱን ገድል ደጋግመን በሚዲያ በመዘከር ሌሎች ፖሊሶችን የእሱን ፈለግ ተከትለው ለህዝባችን አጋርነት እንዲያሳዩ ተጠቀምበት። በሂደትም የኦሮሚያ ፖሊስ በብዙ ቦታዎች በተናጠልም ሆነ በቡድን ህዝቡን ለማጥቃት የሚሰጠውን ትዕዛዝ ባለመቀበል ካልተቻለም የሚሰጠውን የስምሪት ትዕዛዝ ቀድሞ ለቄሮ በማሳወቅ አስፈላጊው ጥንቃቄ እንዲደረግ አገዘ። ፖሊስ ለትግሉ ተቆርቋሪነት ማሳየቱ ቄሮ እና ህዝቡን የበለጠ ሲያበረታ መንግስት በጸጥታ ኃይሉ ላይ ጥርጣሬ እንዲያድርበት አደረገ። የትኛውም መንግስት በስልጣን ላይ ለመቆየት የፖለቲካ፣ የኢኮኖሚ፣ የጸጥታ፣ ማህበራዊ ወዘተ ተቋማት ያስፈልገዋል። እነዚህን ተቋማት የስልጣን ምሰሶዎች ፒለርስ ኦፍ ፓወር እንላቸዋለን። አንድን አገዛዝ ለማሸነፍ እነዚህን የስልጣን ምሰሶዎች ማዳከም አስፈላጊ ነው። የትጥቅ ትግል እነዚህን ምሰሶዎች በማጥፋት ስርዓቱን ለመጣል ይሞክራል። በሰላማዊ ትግል ውስጥ ደግሞ እነዚህ ምሰሶዎች አገዛዙን ለማገልገል እንዳይችሉ ወይም እምቢ እንዲሉ ለማድረግ የተለያዩ ዘዴዎችን በመጠቀም ይሰራል። ከስልጣን ምሰሶዎቹ ሁሉ ለአምባገነናዊ አገዛዝ አስፈላጊውና መለስ ዜናዊ ሲለው እንደነበረው የሥርዓቱ የመጨረሻ ምሽግ የጸጥታ መዋቅር ሴኩሪቲ አፕራይተስ ነው። የጸጥታ መዋቅሩ መከፋፈልና እርስ በእርስ አለመተማመን እንዲሁም የተወሰነው ክፍል ወደ ህዝባዊ ትግል መቀላቀል የአምባገነናዊ ሥርዓቱን የማፈን አቅም በመሸርሸር ውድቀቱን ያፋጥናል። ስለዚህም የኦሮሚያ ፖሊስ ለህዝብ መወገን መጀመሩ የቄሮ ትግል ወሳኝ ደረጃ ተርኒንግ ፖይንት ላይ መድረሱን አመላከተ። አንድ ማስገንዘብ የምፈልገው ነገር የኦሮሚያን ፖሊስ ወደ ህዝባዊ ትግሉ ለመሳብ የተተገበረው ዘዴ መከላከያ ሰራዊት ላይ አልተሞከረም። የሰራዊቱ አባላት በህዝቡ ላይ ጥይት እንዳይተኩሱ አልፎ አልፎ ጥሪ እናደርግ ነበር። የቄሮ አስተባባሪዎች ከተወሰኑ ከፍተኛ ወታደራዊ ባለስልጣናት ጋር ግንኙነት ቢኖረንም እንደ ፖሊስ በግልጽ ተቃውሞ እንዲያደርጉ ግን አልተሰራም። ይህ ደግሞ ቀድሞውኑ አስበንበት የወሰንነው ጉዳይ ነው። የመጀመሪያው ምክንያታችን የመከላከያ ሰራዊት መዋቅር ሁሉንም ብሔረሰቦች ያካተተ ስለሆነ ለአንድ ብሔር ትግል በአንድነት መወገን አይችልም። የኦሮሞ ተወላጅ የሆኑ የመከላከያ ሰራዊት አባላትን ማሳመን የሚቻል ቢሆንም ለትግሉ ተጨባጭ ጥቅም ሳያስገኙ ለአደጋ ማጋለጥ ይሆናል። በአንዳንድ ቦታዎች በስሜት ተገፋፍተው የተቃወሙ ወታደሮች ያለምንም ውጤት ለእስርና ግድያ ተዳርገዋል። ሁለተኛውና ዋናው ምክንያታችን የሀገሪቱ ብሔረሰቦች በጋራ ከሚጋሯቸው የፌዴራል ተቋማት መካከል የመከላከያ ሰራዊት ዋነኛው በመሆኑ በተቃውሞ ውስጥ የኦሮሞ ተወላጆችን ብናሳትፍ ተቋሙ በብሔር ተከፋፍሎ ሊፈርስ ይችላል የሚል ፍርሃት ስለነበረን ነው። የመከላከያ በብሔር መከፋፈል ወደ ለይለት የእርስ በእርስ ጦርነት አምርቶ ሀገሪቷን ሊያፈርሳት ይችላል ብለን ሰጋን። ስለዚህም የመከላከያን የመከፋፈል አደጋ ለመቀነስ የሰራዊቱ መኮንኖች እና አባላት በትግሉ ውስጥ ቀጥተኛ ተሳትፎ እንዲኖራቸው አልተደረገም። ሚናቸው የመንግስትን ዕቅድና ስምሪት በድብቅ ለቄሮ አስተባባሪዎች ማስተላለፍ ላይ የተገደበ ነበር። አንዳንድ የሰራዊቱ መኮንኖች ከጸጥታው ኃይል የስምሪት መረጃ ባለፈ የፖለቲካ አመራሩን ዕቅድና ስልት የሚጠቁሙ ምስጢሮች ለቄሮ በማካፈል ከፍተኛ ሚና ተጫውተዋል። ይህ መረጃ የትግል ዘመቻዎችን ለማቀድና ሊከሰቱ የሚችሉ ጉዳቶችን በመቀነስ ረገድ ትልቅ ጥቅም አበርክቷል። ከዚህ የሀገር መከላከያ ጉዳይ ጋር በተያያዘ የማስታውሰው አንድ ክስተት አለ። አንድ ሰው የመከላከያ መኮንኖች ክበብ ውስጥ እንደሚሰራና እርምጃ ለመውሰድ እንደሚፈልግ በፌስቡክ ጻፈልኝ። ያቀደው እርምጃ እዚያ የሚመገቡትን ጄኔራሎች መርዞ መግደል እንደሆነም አከለበት። ለዚህ እርምጃ መርዝ ብቻ እንደሚያስፈልገውና በዚህ ረገድ እንድተባበረው ጠየቀኝ። መረጃው ባልተጠበቀ ሁኔታ ስለመጣና የመንግስት የስለላ ክፍል ሊሆን ይችላል የሚል ጥርጣሬ ስለነበረኝ አስቤበት እመልስልሃለሁ አልኩት። የተወሰነ ማጣራት ሳድረግ ሰውየው እውነትም ያለው ቦታ እንደሚሰራና ያሰበውን እርምጃ ለመተግበርም በደንብ እንደሚመቸው አረጋገጡ። ነገር ግን ሊወስደው ያቀደው እርምጃ ያለውን ጥቅምና ጉዳት ሳውጠነጥን ጉዳቱ እንደሚበልጥ ገመትኩ። እሱ እንዳሰበው ጥቂት ከፍተኛ ባለስልጣናትን መርዞ መግደል አገዛዙም ለጊዜው ያስደነግጣል። ሰራዊቱ እየገደላቸው ላሉ ኦሮሞዎችም በቀል ሊሆን ይችላል። እነዚያን ባለስልጣናት መግደል ግን አገዛዙን አያስወግድም። ተቋሙ በመቶዎች የሚቆጠሩ መኮንኖች ስላሉት በተገደሉት ቦታ ሌሎች ተተክተው ስራውን ይቀጥላሉ። በዚህ አደጋ ሽፋን ግን ብዙ የኦሮሞ ወታደራዊና ፖለቲካዊ አመራሮችን ማባረር፣ ማሰር እና መግደል ይችላሉ። ይህ ደግሞ በመከላከያ ሰራዊት ውስጥ የኦሮሞን ድርሻ እጅግ ስለሚጎዳ ለትግሉ ኪሳራ ነው። በተጨማሪም የእነዚህ ከፍተኛ ባለስልጣናት መገደል በበታች አመራሮች መካከል የበቀል ስሜት በመቀስቀስ ህዝብን በጭካኔ እንዲጎዱ ስለሚያደርግ አገዛዙን ሊጠቅም ይችላል። ከዚህ በመነሳት ሰውየው ያሰበውን እርምጃ እንዳይወስድ በማሳመን አስታውኩ።
ሀገር ቤት ከገባው በኋላ ሊገድላቸው ያሰባቸውን የመከላከያ መኮንኖች በአካል ባገኟቸው ወቅት ሁሉ የእሱ ዕቅድ ትዝ ይለኛል። ፈተና በ2015 እና 2016 የትምህርት ዘመን በኦሮሚያ ውስጥ ሕዝባዊ አመጽ በተከታታይ ስለሚደረግና ትምህርት ቤቶችን ስለሚዘጉ የመማር ማስተማሩ ሂደት በአግባቡ አልተካሄደም። ተማሪዎቹም በተቃውሞ በግንባር ቀደምነት ስለሚሳተፉና ልባቸው ትምህርት ላይ ስላልነበረ የ12ኛ ክፍል ሀገር አቀፍ የዩኒቨርሲቲ መግቢያ ፈተና ኤንትራንስ ኤግዛም ለመውሰድ በቂ ዝግጅት እንዳላደረጉ ግልጽ ነው። በዚህ ምክንያት መንግስት ፈተና የሚሰጥበትን ቀን እንዲያራዝም ጥያቄ አቀረብን። ይህንንም መጀመሪያ በመንግስት ባለስልጣናት በኩል ለማሳመን ተሞከረ። በመቀጠል የተማሪ ቤተሰቦች በአካባቢያቸው ወደሚገኙ ትምህርት ቢሮዎች በአካል ሄደው እንዲማጸኑ ተደረገ። መንግስት ግን በእንቢታው ጸና። ይልቁንም ፈተናውን በተባለው ጊዜ በመስጠት ትግል ላይ የነበሩ እና ያልተዘጋጁ ተማሪዎችን ለመበቀል እንደ መልካም አጋጣሚ ለመጠቀም ፈለገ። መንግስት በውስጥ የሚደርሰውን ተማጽኖ ለመስማት ፈቃደኛ ለመሆኑን ስንረዳ ፈተናው እንዲራዘም በግልም በሚዲያም ጠይቀን እምቢ የሚሉ ከሆነ ፈተናውን የሚያደናቅፍ እርምጃ እንደምንወስድ አስታወቅን። ይህን ስንል መንግስት በተለመደው የአመጽ ስልት ፈተናውን ለማደናቀፍ ያሰብን መሰለው። ነገር ግን በፈተና ቀን አመጹ ቢኖር የሚያውከው የኦሮሚያን ክልል ብቻ ስለሆነና የሚጎዱት በመንግስት ላይ ሲያምጹ የነበሩ ተማሪዎች ስለሚሆኑ መንግስት እንደ መልካም አጋጣሚ ሳይቆጥረው አልቀረም። እኛ ግን ሌላ ዕቅድ ነበረን። ይህንንም ለመንግስት ግልጽ አደረግን። ስልታችን ፈተናውን ከቀኑ በፊት በማህበራዊ ሚዲያ ለጥፎ ማክሸፍ እንደሆነ በግልጽ አስጠነቀን። መንግስት ግን ፈተናውን ማውጣት እንደማንችል በማሰብ ለጥያቄያችን መልስ ሳይሰጥ ቀረ። ከዚያም ፈተናውን አውጥቶ ለላከልን ሰው እስከ 100,000 ብር እንደምንሰጥ በፌስቡክ አስታወቅኩ። አንዳንድ ባለሀብቶች እኛ እንዳልነው ፈተናውን ማውጣት የሚቻል ከሆነ የገንዘቡን መጠን ወደ ሚሊዮን ብር ከፍ እንድናደርገው እና ወጪውንም እንደሚሸፍኑ ቃል ሲገቡልን ይህንኑ በፌስቡክ በኩል ለጠፍኩ። ለፈተናው 1 ሳምንት ገደማ ሲቀረው የተለያዩ ሰዎች ፈተናውን መላክ ጀመሩ። የሚላኩት ግን በብዛት የውሸት ነበሩ። ያለፉትን ዓመታት ፈተና ቀኑን በመሰረዝ ሊያታልሉን ሞከሩ። ከዚህ የተነሳ የተላኩትን በሙሉ በጥርጣሬ መመልከት ጀመርኩ። መጀመሪያ ላይ የመጡ የነበሩት ፈተናዎች ከወረቀት ላይ ስካን የተደረጉ ሲሆን በኋላ ግን ከኮምፒውተር የወጣ ሶፍት ኮፒ መምጣት ጀመረ። ጥርጣሬያችን እንዳለ ሆኖ ፈተናውን እጃችን እንደምናስገባ ከፍተኛ ተስፋ ስለነበረን በሚዲያ በኩል እንደምናከሽፈው መዛታችንን ገፋንበት። ጥቂት ቀናት ሲቀሩ የሚላኩልን ፈተናዎች በአብዛኛው እየተመሳሰሉ ስለመጡ እውነተኛውን ስለማግኘታችን እምነታችን ጠንካራ ሆነ። 100% እርግጠኛ መሆን ስላለብን ፈተናዎቹ ለክልሎች እስኪከፋፈሉ ጠብቀን እኛ ጋር ከደረሱት ጋር ማመሳከሩን መረጥን። በዚህም መሰረት 3 ቀን ሲቀረው ፈተናው ከፊንፊኒ ወደ ክልሎች ሲላክ የምናምናቸው ሰዎች አውጥተው ልከውልን እጃችን ላይ ካለው ጋር አመሳክረን አረጋገጥን። በመቀጠል የመንግስት አካላትን አነጋግረን ፈተናው እንደደረሰን እና ወደ ሌላ ጊዜ ካላዛወሩ በማህበራዊ ሚዲያ ለማሰራጨት እንደምንገደድ ብንነግራቸውም አላመኑንም። በፈተናው ዋዜማ አንድ የትምህርት ሚኒስቴር ባለስልጣን ስልክ አግኝቼ የደረሰኝን ፈተና ቅጂ ስልክለት በፈተና አስተዳደር ውስጥ ያለ ሌላ ሰው አነጋግሮ የላኩለትን አሳይቶት ለማረጋገጥ ሞከረ። ካረጋገጡ በኋላም የመንግስት ከፍተኛ ባለስልጣናትን ማሳመን ስላልቻሉ የመጨረሻውን ማስጠንቀቂያ በፌስቡክ በኩል ለጠፍን። የመንግስት ባለስልጣናት ፈተናው ወጣ የሚለው ወሬ ሐሰት መሆኑን በሚዲያ እየወጡ ተናገሩ። ከዚህ በላይ ከእነሱ ጋር መድከም እንደማያስፈልግ በማመን የፈተናውን የመጀመሪያ ገጽ በማህበራዊ ሚዲያ ላይ ለጠፍኩ። የመንግስት ሰዎች አሁንም በመገናኛ ብዙሃን በመቅረብ ፈተና አልወጣም እየተለጠፈ ያለው የውሸት ነው በማለት መግለጫ ሰጡ። የመጀመሪያ ቀን ለመስጠት የታቀዱትን 2 ፈተናዎች ሂሳብና እንግሊዝኛ ሙሉውን ሰዎች ሰርተው የላኩልኝን ከመልሶቻቸው ጋር አያይዶ ለጠፍኩ። መንግስት ግን አይኑን ጨፍኖ ጠዋት ፈተና መስጠት ጀመረ። ተማሪዎች ምሽት ላይ የፈተና ጥያቄዎችን ከፌስቡክ ገልብጠው ስለሄዱ ያንኑ በመልስ ወረቀቱ ላይ መሙላት ጀመሩ። ላላገኙትም አስተላለፉ። ሲፈትናቸው የነበሩ መምህራን ያዩትን ለአለቆቻቸው ስላሳወቁ በመጨረሻም ቢሆን መንግስት ፈተናውን ለመሰረዝ ተገደደ። እኛም ግንቦት 22 ቀን 2008 ዓ.ም ፈተናውን የማክሸፍ ዘመቻ በድል መውጣታችንን አሳወቅን። የፈተናው እርምጃ የቂሮን ትግል ወደ ሌላ ደረጃ ካደረገው። እስከዚያ ጊዜ ድረስ የምናደርገው ጫና በኦሮሚያ ክልል የተገደበ ነበር። ፈተናው መውጣቱ በመላው ሀገሪቱ ያሉ ትምህርት ቤቶችን ስላወከ የቂሮ ትግል በሁሉም ክልሎች የተማሪ ቤተሰቦች ቤት በመግባቱ የእኔና የቂሮ ስም የወሬ ማሟሻ ሆነ። ልክ እንደ ማስተር ፕላኑ የመንግስትን እጅ ጠምዘን ፈተናው እንዲሰረዝ ማስገደድ መቻላችን ለቂሮ ትግል የሚሰጠው መልካም አስተያየት እጥፍ ድርብ እንዲሆን አደረገ። አዲስ የሚዘጋጀው ፈተና ቢያንስ በ2 ወራት እንዲራዘም ጠየቅን። መንግስት በ1 ወር ለማራዘም ስላቀደ በእቅዱ እንድስማማ አንድ ከፍተኛ ባለስልጣን ወደ አሜሪካ ልከው ተማጸኑን። ጉዳዩን ከዚህ የበለጠ መግፋት የትምህርት ዘመኑን በማቃጠል ቤተሰብ እና ተማሪዎችን ሊያስቀይም ይችላል ብለን ስለጠረጠርን የመንግስትን ተማጽኖ ተቀበልን።
አዲስ ፈተና ለመስጠት ያስታወቁት ቀን ከኢድ በዓል ጋር በመገጣጠሙ እንዲቀይሩት በጠየቅናቸው መሰረት ከበዓሉ ቀን ለማሳለፍ ተስማሙ። ፈተናውን ለማውጣት በሚደረገው ትግል አንድ አስቂኝ ገጠመኝ ተከሰተ። በወቅቱ ጓደኛዬ ገመቹ ገልገሉ ሊያገባ እየተሰናዳ ነበር። ከሰርጉ በፊት በነበሩ ወራት በኦሮሚያ ሰፊ ህዝባዊ አመጽ ይካሄድ ስለነበር ውጪ ሀገር ያለው ህዝብ ልቡ ወደ ሀገር ቤት አድልቷል። ገመቹም አንድ ቀን በሰርጌ ቀን የህዝቡ ሐሳብ እንዳይበታተን ባክህ ቄሮ እረፍት እንዲወስድ አድርግልኝ ብሎ በቀልድ መልክ ለመነኝ። የሆነው ግን በተቃራኒው ነበር። ፈተናውን ያወጣንበት ዋዜማና ሰርጉ ተገጣጠመ። ሙሽሮቹ ሲገቡ አዳራሽ ውስጥ ተቀምጬ ፈተናውን በኮምፒውተር እየለጠፍኩ ነበርና ቀና ስል ከገሜ ጋር አይን ለአይን ተጋጨን። ጭንቅላቱን በአግራሞት እየነቀነቀ ነገሩን አረጋግልኝ ባልኩ የባሰውኑ አጋድከው። ጭራሽ ኮምፒውተር ይዘህ ሰርጌን ወደ ቢሮ ቀየርክልኝ ሲል ቀለደ። ታላቁ ሰልፍ የማስተር ፕላኑን ትግል በድል ማጠናቀቅ ያስገኘልን ሞራል በመጠቀም የፖለቲካ እስረኞችን ለማስፈታት በየካቲት 2008 ዓ.ም የተጀመረው ዘመቻ ግንቦት ላይ ደግሞ ፈተናውን ማክሸፍ በመቻላችን ተጋግሎ የበለጠ ቀለ። ነገር ግን ጊዜው እየረዘመ በሄደ ቁጥር ተቃውሞ ቀድሞ እንደነበረው በሁሉም ቦታዎች መሆኑ እየቀነሰ ሄደ። በተለይ ክረምት መምጣቱ እና የአዝመራ ወቅት መድረሱ አርሶ አደሩ በተቃውሞ መሳተፉን ቀንሶ በማሳው ላይ እንዲያተኩር አስገደደ። እንደ ሐረርጌ ባሉ አንዳንድ ዞኖች ግን አመጹ ተባብሶ በመቀጠል ከፍተኛ መስዋዕትነትን አስከተለ። ህዝቡ ውስጥ በመግባት ከሰላማዊ ትግል ስልቶች እየወጣ የመንግስትን ጦር በጉልበት ወደ መጋፈጥ ተሸጋገረ። ለምሳሌ በጋራ ሙለታ ዶጉ ዞን በግራዋ ወረዳ ለጋ ሐራዋ የተባለ ቦታ ፋጡማ አህመድ አባድር የምትባል ሴት የመንግስት ወታደር በዘነዘና በመምታት ክላሽ እስከ መቀማት ደረሰች። በአወዳይና በሌሎችም ቦታዎች ግጭቶች ተከስተው የብዙ ሰዎች ሕይወት ለአደጋ ተጋለጠ። ይህ ሁኔታ የስልት ለውጥ እንድናደርግ አስገደደን። ህዝቡም ከተበታተነ ይልቅ የተቀናጀ ተቃውሞ ማድረግ እንደሚያስፈልግ ወተወተን። የቄሮ አስተባባሪዎች በጉዳዩ ላይ ተወያይተን በተታተነ መልኩ እየተደረገ ያለው አመጽ ከጥቅሙ ይልቅ ጉዳቱ እያመዘነ ስለሆነ ሀገር አቀፍ የተቀናጀ ተቃውሞ እንዲዘጋጅ ተወሰነ። ከዚህ ውሳኔ በመነሳትም በመላው ኦሮሚያ በአንድ ቀን ሰላማዊ ሰልፍ ለመጥራት ዝግጅት ተጀመረ። ይህ አጠቃላይ ሰልፍ አስፈላጊ የሆነባቸው 4 ምክንያቶች ነበሩ። ተቃውሞ በተበታተነና በተቆራረጠ መልኩ መቀጠሉ፣ በንቃት እየተንቀሳቀሱ ያሉ አካባቢዎች ብቸኝነት ተሰምቷቸውና ተስፋ ቆርጠው ከትግል ሊወጡ ስለሚችሉ፣ አንዱ ዞን ሲቃወም ሌላው ዝም ማለቱ በዞኖች መካከል ጥርጣሬና ቅሬታ ሊፈጥር ስለሚችል፣ ተቃውሞ በቀጠለባቸው ዞኖች ከሰላማዊ ትግል ስልት በመውጣት ወደ ብጥብጥ መሸጋገር ከጥቅሙ ይልቅ ጉዳት ስላለው ፈር ማስያዝ በማስፈለጉ፣ የመጨረሻውና ወሳኙ ምክንያት የቄሮ እንቅስቃሴ የደረሰበትን ደረጃ እና የህዝቡን አቅም ለመገምገም ነበር። አንድ ሰላማዊ ትግል እያደገና እየጠነከረ ከሄደ መነሻው ላይ ከነበረበት የተቃውሞ ፕሮቴስት ደረጃ ወደ ንቅናቄ ማቭመንት ደረጃ ይሸጋገራል። ይህ የሚታወቀው በተቃውሞ ላይ የሚሳተፈው የህዝብ ቁጥር ስብጥርና የመሬት ስፋት ከጊዜ ወደ ጊዜ እየጨመረ ከሄደና ተቃውሞውን ያለማቋረጥ ማካሄድ ከተቻለ ነው። ከላይ እንደተገለጸው በ2008 ዓ.ም ክረምት መጀመሪያ አካባቢ ተቃውሞ በተቆራረጠ መልክ ሲካሄድ በመቆየቱ የቄሮ እንቅስቃሴ እያደገ ስለመምጣቱና በመላው ኦሮሚያ ሰፊና ጠንካራ የሆነ ድጋፍ ክሪቲካል ማስ መፍጠሩ ላይ ጥርጣሬ ነበር። መንግስትም የትም አትደርሱም በሚል የፕሮፓጋንዳ ዘመቻ ህዝቡን ተስፋ ለማስቆረጥ ሞከረ። በመሆኑም የንቅናቄያችንን አቅም ለመገምገም የመንግስትን ፕሮፓጋንዳ ለማክሸፍና ህዝቡ በቄሮ ላይ ያለውን እምነት ፐብሊክ ኮንፊደንስ ለማጠናከር አጠቃላይ የተቃውሞ ሰልፍ በመጥራት ስኬትን ለማረጋገጥ ጠንካራ ዝግጅት ተደረገ። በዚህም መሰረት ኦገስት 6 ቀን 2016 ሐምሌ 30 2008 ዓ.ም በመላው ኦሮሚያ የተቃውሞ ሰልፍ ለመጥራት ወሰንን። ይሁን እንጂ ቀኑ ረዘም ላለ ጊዜ አስቀድሞ እንዳይገለጽ ከስምምነት ተደርሶ ትኩረቱ በሀገር ውስጥ አደረጃጀትና በሚዲያ በኩል ህዝቡን ማዘጋጀት ላይ ሆነ። አስቀድሞ ያልተነገረበት ምክንያት መንግስት በአግባቡ ተዘጋጅቶ ለማክሸፍ ጊዜ እንዳያገኝ ነበር። ዝግጅቱ ከተጠናቀቀ በኋላ ሰልፉ አንድ ሳምንት ሲቀረው ቀኑ በይፋ ታወጀ። ሰፊ የሚዲያ ዘመቻ መካሄዱን ቀጠለ። ለማህበራዊ ሚዲያ ዘመቻ ግራይንድ ፕሮቴስት የሚለው ሃሽታግ ተመረጠ። ይህ ታላቅ ሰልፍ ለወደፊት የኦሮሞ ትግል እንዴት ወሳኝ እንደሆነ ደጋግመን ገለጽን። ለድጋፍ ሰልፉ እየተደረጉ ያሉ ዝግጅቶችን የሚያሳዩ ፎቶዎች እና ቪዲዮዎችን ፌስቡክ ላይ በመለጠፍ ሌሎችን ቦታዎች ዝግጅታቸውን እንዲያፋጥኑ አበረታታን። ለታላቁ ተቃውሞ ጥሪ የተላለፈበትና የሰልፉ ቀን በጣም ስለተቀራረበ ህዝቡ ለመስማትና ለመዘጋጀት በቂ ጊዜ ስለማይኖረው አይሳካም የሚል ጥርጣሬ ነበረን። በህዝቡ ውስጥ ያሉት አስተባባሪዎች ግን ከጥሪው አስቀድመው ውስጡን ሲያደራጁ እና ሲቀሰቅሱ ስለነበር ለስኬታማነቱ ጽኑ የሆነ በራስ መተማመን አዳበሩ። ለሰልፉ መሳካት እኛ ካደረግነው ዝግጅት በተጨማሪ የመንግስት እርምጃ ትልቅ ሚና ነበረው።
የወቅቱ የኦሮሚያ ክልላዊ መንግስት ፕሬዝዳንት ሞክታር ከድር እና ጠቅላይ ሚኒስትር ኃይለማርያም ደሳለኝ በመገናኛ ብዙሃን ተከታትለው በመቅረብ ምንም አይነት ሰላማዊ ሰልፍ አልተጠራም፣ ሰላማዊ ሰልፍ በሚወጣ ሰው ላይ የማያዳግም እርምጃ እንወስዳለን በማለት ህዝቡን በማስፈራራት ሰልፉን ለማስቀረት የሰጡት መግለጫ የሰልፉን ጥሪ በኢንተርኔት ላላየው የገጠሩ ህዝብ ከጆሮ እንዲደርስ አደረገ። የበታች ካድሬዎችም የፕሬዝዳንቱንና የጠቅላይ ሚኒስትሩን መመሪያ በመከተል በገበያ ቀናት የድምፅ ማጉያ ይዘው እሁድ ምንም አይነት ሰልፍ የለም በማለት ኢንተርኔት፣ ሬዲዮ እና ቴሌቪዥን ለሌላቸው ገበሬዎች አደረሱልን። ህዝቡም ሰዎቹ የሚያወሩት ስለምን ሰልፍ ነው በማለት ሲጠይቅ ቄሮዎቹ ጉዳዩን በጆሮአቸው ሹክ በማለት እንዳይቀሩ ይነግሯቸዋል። ከቄሮ አስተባባሪዎች የግንኙነት ማዕከል አንዱ ስለነበርኩ መረጃዎችን በመቀበልና በማስተላለፍ ተጠምጄ እንቅልፍ የምተኛው ቢበዛ በቀን 2 ሰዓት ብቻ ነው። ወቅቱ በሰሜን አሜሪካ ያሉ ኦሮሞዎች የእግር ኳስ ጨዋታ ኦሞ ሳክስ ፌዴሬሽን ኦፍ ኖርት አሜሪካ ያስፍና ስለነበር ውድድሩን ለመሳተፍ ከተለያዩ ቦታዎች የመጡ ሰዎች ሮምን ቢሮ በመምጣት ያግዙኛል። ያለውን ዝግጅት ለመከታተልና ለማበረታት ብዬ የሀገር ውስጥ አስተባባሪዎችን በማነጋገር በማህበራዊ ሚዲያ እንቅስቃሴዎች ላይ በመሳተፍ እንዲሁም በመገናኛ ብዙሃን ላይ ቀርቤ በትንታኔ መልክ ህዝቡን በማነሳስ ስራ ተወጥሬ ለእንቅልፍ የሚተርፈኝ ሰዓት በጣም ትንሽ ነበር። ያለኝን አጭር ሰዓት እንኳን በየመሃሉ እያቆራረጥኩ ሸለብላለሁ እንጂ አከታትዬ አልተኛም። በዚህ መሃል አርፋሴ በምጥ ተይዛ ወደ ሆስፒታል እንደምትሄድ መልእክት ላከችልኝ። ሄጄ ለጥቂት ጊዜ ተቀመጥኩና አስቸኳይ ጉዳይ ሲመጣ ወደ ቢሮ ተመለስኩ። ከአንዱ ስራ ወደ ሌላ ስሸጋገር ልጅ ኦሮሞ እኔ በሌለሁበት ለሰልፉ ጥቂት ቀናት ሲቀሩት ተወለደ። አርፋሴ አጠገቧ እንድገኝ ብትፈልግም ሁኔታዬን ተረድታ የልጃችን ፎቶ ላከችልኝ። እኔም ሮጬ ሄጄ ልጄን አቅፌ ሳምኩት። 1 ሰዓት ለማይሞላ ጊዜ አብሬያቸው ቆይቼ ወደ ቢሮ ተመልሼ ስራዬን ቀጠልኩ። የኦሮሞን የእግር አሻራ ፌስቡክ ላይ ለጥፌ ደስታዬን ለህዝብ አጋራው። በዚህ ሁኔታ ታላቁ ሰልፍ የሚካሄድበት ቀን እየተቃረበ ሲመጣ መንግስትን በዲፕሎማቶች በኩል በማነጋገር ሰልፉ እንደማይቀርና ያለምንም ሁከት ሙሉ በሙሉ በሰላማዊ መንገድ እንደሚካሄድ አስረዳው። መንግስትም የኃይል እርምጃ እንዳይወስድ ብናስጠነቅም የመንግስት አካላት ምላሽ ግን የተከፋፈለ ነበር። በመከላከያ በኩል ሰልፈኞቹ ሁከት እስካልፈጠሩ ድረስ ምንም አይነት እርምጃ እንደማይወስዱ ቃል ገቡ። በደህንነት መስሪያ ቤቱ በኩል የመጣው ምላሽ ግን ማስፈራሪያን ያዘለ ነበር። የፖለቲካው ክንፍ የጠቅላይ ሚኒስትር ቤትና ፓርቲው እርስ በእርስ የሚጋጭ አቋም አንጸባረቁ። መጀመሪያ ሊያስፈራሩ ሞከሩ፣ በመጨረሻ ግን የኃይል እርምጃ እንደማይወስዱ ጠቆሙ። በተቃውሞ ዋዜማ ኦገስት 5 አውመን ላይ ቀርቤ የመጨረሻውን የጥሪ መልእክት አስተላለፍኩ። የዚህን ሰልፍ አስፈላጊነት አጽንዖት ሰጥቼ በመናገር ህዝባችን ወጣት፣ ሽማግሌ፣ ወንድና ሴት ሳይል በሰልፉ ላይ በመሳተፍ የቄሮ ጥያቄ የሰፊው ህዝብ ጥያቄ መሆኑን እንዲያረጋግጥ ጥሪ አቀረብኩ። በሰልፉ ላይ የሰላማዊ ትግልን ስነ ምግባር መከተል አስፈላጊ መሆኑንም አበክሬ ተናገርኩ። ይህ ሰልፍ የኦሮሞ ህዝብ ፍትሃዊ ጥያቄዎችን በሰላማዊ መንገድ ብቻ ለማስመለስ እንደሚታገል ለዓለም የማስተዋወቅ ዕድል መሆኑን በመጠቆም የጦር መሳሪያም ሆነ የትኛውንም አይነት ስለታማ ነገር ሌላው ይቅርና ዱላ እንኳን ይዘው እንዳይወጡ ምክረ ሐሳብ አቀረብኩ። በሚያሰሟቸው መፈክሮች ውስጥ ሌሎች ብሔሮችን ከሚያስቀይሙ ቃላቶች እንዲቆጠቡ፣ የእምነት ቦታዎችን፣ የንግድ ድርጅቶችንና የሌሎች ብሔሮችን ንብረት እንዲጠብቁ አሳሰብኩ። እውነት አለን፣ በአንድነት እንታገላለን፣ በስትራቴጂ እንመራለን፣ እናሸንፋለን በማለት በስሜት የተሞላ ንግግሬን አጠናቀቅኩ። መልእክቱ በቴሌቪዥን እንደተላለፈ አንድ የሰላሌ አዛውንት ልጃቸውን በማስደወል እንዲሁ ባዶ እጃችሁን አንጠልጥላችሁ ውጡ ነው የምትለን ብለው ቁጣ እና አግራሞት በተሞላበት ድምፅ ጠየቁኝ። አቦ እኔ ያለ ሽመል አንድም ቀን ከቤት ወጥቼ አላውቅም። ገበያም ሆነ ስብሰባ የሚሄደው ሽመሌን ይዞ ነው። ሽመሌን ቤት ትቼ ወጣው ማለት ወንድነቴን ትቼ የወጣው ያህል ይሰማኛል። ውሻ ቢያባረኝ ወይም እባብ እግሬ ላይ ቢጠመጠም በምን እከላከላለሁ አሉ። እኔም ያለ ዱላ መውጣት ለምን እንዳስፈለገ ጊዜ ወስጄ አስረዳኋቸው። ሽማግሌው ይሆናል ወይም አይሆንም አላሉ። ከሰልፉ በኋላ ልጃቸውን ስጠይቀው ሽማግሌው ጠዋት ምንም ሽመል ይዘው እንዳልወጡ ከተማ ሲደርሱ ግን እንጨት ከአጥር ላይ መዘው ይዘው ሰልፉን እንደተቀላቀሉ ነገረኝ። የሰላማዊ ሰልፍ ወይም የገበያ ቀባ ዘመቻ ስናውጅ አንድ አመል የሆነብኝ ነገር ነበር። ዘመቻው ከታወጀበት ቀን ጀምሮ ያለ በቂ እንቅልፍ እሰራለሁ። ልተኛ ብል እንኳን ለረጅም ጊዜ እንቅልፍ ውስጥ መቆየት አልችልም፣ ቶሎ እነቃለሁ። በዘመቻዎቹ ዋዜማ ሰውነቴ ቢደክምም ጭራሽ እንቅልፍ የሚባል በአይኔ አይዞርም። ሌሊቱን ቁጭ ብዬ አድሬ ጠዋት ላይ ሰልፍ ሲወጣ ወይም እቀባው መጀመሩን የሚያሳይ ፎቶና ቪዲዮ እንደደረሰም ሳላስበው ጭልጥ ያለ እንቅልፍ ይወስደኛል። ዘመቻ ስናስብ ስኬቱ በጣም ስለሚያሳስበኝ ስለመሳካቱ የማረጋገጫ ፎቶ እንደተላከልኝ መሬት ላይ እዘረራለሁ። በታላቁ ሰልፍ ዋዜማም ከአስተባባሪዎቹ ጋር መረጃ ስንለዋወጥ አድረን ሀገር ቤት ማልዶ ሊነጋጋ ሲል ህዝቡ ከብዙ አቅጣጫ ወደ ሰልፉ ቦታ እየሄደ እንደሆነ ከሚደርሱኝ ዘገባዎች አረጋገጥኩ። እንደተለመደው ሌሊቱ ሙሉ እምቢ ያለኝ እንቅልፍ መጥቶ በተቀመጥኩበት ወንበር ላይ አጋደመኝ።
ትንሽ ሸለብ እንዳረገኝ ቢሮ ተሰብስበው የነበሩ ሰዎች በደስታ ሲጮሁ ቀሰቀሱን። ይህን ሰልፍ ስንጠራ ግብግባችን ከመንግስት ጋር ብቻ ሳይሆን ሰልፉ እንደማይሳካ ሲያሟርቱብን ከነበሩ የኦሮሞ ግለሰቦች እና ቡድኖችም ጋር ነበር። ቢሮ የተሰበሰቡት ሰዎች በከፍተኛ ጭንቀትና ጉጉት መንጋቱን ሲጠባበቁ ቆይተው መላው ኦሮሚያ በሰልፈኞች መጥለቅለቁን ሲያዩ በደስታ ራሳቸውን መቆጣጠር አቅቷቸው ነበር የሚጮሁት። ፌስቡክ ገብቼ የሚመጡ መረጃዎችን እየሰበሰብኩ መለጠፍ ጀመርኩ። ፌስቡኬን በ7 ኮምፒውተሮች ከፍቼ ከሌሎች 6 ሰዎች ጋር ሆነን ለመለጠፍ ብንሞክርም እየመጣ ያለው የመረጃ ፍጥነትና የሚለጠፈው ሊመጣጠን አልቻለም። ኮምፒውተሮቹ እየጋሉ አጥፍተን መልሰን መክፈት ነበረብን። ከጠዋቱ 3 ሰዓት ሲሆን ቢያንስ ከ200 ባላነሱ ከተሞች ላይ ሰልፎች መደረጋቸውን በፎቶና በቪዲዮ ማስረጃዎች ማረጋገጥ ቻልን። ከፊንፊኔ በስተቀር በብዙ ቦታዎች ሰልፉ በሰላም ተካሄደ። ታላቁ ሰልፍ በታቀደበት ወቅት በፊንፊኔ መካሄድ አለበት ወይስ የለበትም የሚል ክርክር ነበር። አገዛዙ የቄሮንስን ለማጠልሸትና አጀንዳ ለማስቀየር የብሔር ግጭት ሊፈጥር ይችላል የሚል ስጋት ነበረን። የፊንፊኔ አስተባባሪዎች ግን ኦሮሚያ በሙሉ ወጥቶ እኛ ፊንፊኔዎች አለመውጣታችን ዋና ከተማችንን ያስረከብን ይመስላል በማለት ለመውጣት ወሰኑ። በዕለቱም በሺዎች ወደ መስቀል አደባባይ ተመሙ። እዚያ ሲደርሱ የፌዴራል ፖሊሶች በሰላማዊ ሰልፈኞች ላይ ክፉኛ ድብደባ በመፈጸማቸው ሰልፉ ቢበተንም ወደ ዞኖች መሄድ የተከለከሉ የዓለም አቀፍ ዜና አውታሮች ለሰልፉ ሰፊ ሽፋን መስጠት ችለዋል። በሌሎች ከተሞች ጠዋት ላይ በአብዛኛው ሰላማዊ ነበር። ሕዝቡ እንደታቀደው ምንም አይነት የጦር መሳሪያ ሳይዝ ወጣ። የመንግስት ፖሊስ እና ወታደሮችም ከተወሰኑ ቦታዎች በስተቀር ኃይል አልተጠቀሙም። ነገር ግን ሕዝቡ ሰልፉን አጠናቆ ወደ ቤቱ መመለስ ሲጀምር ወታደሮች ተኩስ ከፍተው ተበታትነው ሲሄዱ የነበሩ ብዙ ንጹሃንን ገደሉ። በደረሰን መረጃ መሰረት መንግስት መጀመሪያ ሰልፉ አይሳካም ብሎ ስላሰበ የኃይል እርምጃ ከመውሰድ ተቆጥቦ ነበር። በኋላ ግን በወጣው ሕዝብ ብዛትና በመላው ኦሮሚያ መሆኑ ስላስደነገጠው ከፍተኛ የኃይል እርምጃ በመውሰድ መቀጣጫ ለማድረግ ወሰነ። ይህን ውሳኔ በዋናነት ያሳለፈው የደህንነት መስሪያ ቤቱ እንደሆነም ለማወቅ ቻልን። በብዙ ቦታዎች ሰዎች የተገደሉት ሕዝቡ አጠገብ በነበሩ ወታደሮች ሳይሆን በየፎቆቹ ውስጥ በተደበቁ አልሞ ተኳሾች ነው። በዕለቱ ማታ ባጠናቀርነው ዘገባ መሰረት በከተማና በገጠር ከ350 በላይ ቦታዎች ሰልፎች እንደተደረጉ አረጋገጥን። በዚያ ዕለት ቢያንስ 200 ሰዎች ተሰውተዋል። ምን እንኳን ይህ መስዋዕትነት በጣም ብዙ ቢሆንም ሰልፉን ስንጠራ ካቀድነው የተጎጂዎች ግምት ከሰውት ኤስቲሜት ያነሰ ነበር። ሰልፉን በመላው ኦሮሚያ ማካሄድ ከተቻለ ከአገዛዙ የጭካኔ ባህሪ አንጻር ከ500 እስከ 1000 ሰዎች መስዋዕት ሊሆኑ እንደሚችሉ ገምተን ነበር። ታላቁ ሰልፍ ብዙ ዋጋ ቢያስከፍለንም መሳካቱ ለቀጣዩ የትግል ምዕራፍ ከፍተኛ ጠቀሜታ ነበረው። ትግሉ ከተቃውሞ ወደ ንቅናቄ ደረጃ መሸጋገሩን አሳይቷል። በሌላ አነጋገር ትግሉ በተቆራረጠና በተበተነ መልኩ ጥቂት የህብረተሰብ ክፍሎች የሚያካሂዱት ተቃውሞ ሳይሆን ሰፊውን የህብረተሰብ ኃይል ከጎኑ ማሰለፉን ገሃድ ወጣ። የቄሮ ትግል መንግስት እንደሚለው እና ሌሎች ሰዎች እንደሚጠረጥሩት ጥቂት ወጣቶች በስሜት የሚነዱት ሳይሆን በሳል ስትራቴጂ አውጥተው በሚንቀሳቀሱ አስተባባሪዎች የሚመራ መሆኑን አረጋገጠ። መላውን ኦሮሚያ ማንቀሳቀስ የሚችል መዋቅር እንዳለውም በተጨባጭ አሳየ። በአጠቃላይ ኦገስት 6 ቀን 2016 ሐምሌ 30 2008 ዓ.ም የተካሄደው ታላቁ ሰልፍ የቄሮ ትግል በርቶ የሚጠፋ አመፅ ሳይሆን ዘላቂነት ያለውና የተቀናጀ ትግል በመሆኑ የኢትዮጵያን ፖለቲካ ሊለውጥ የሚችል የማይናቅ ጠንካራ ኃይል መሆኑን አስመሰከረ። ማርሽ መቀየር በታላቁ ሰልፍ መሳካት ቄሮ አስተማማኝ አቅም እንደገነባና በሰላማዊ የትግል ስልት የበለጠ ድል መቀናጀት እንደምንችል ስላረጋገጠን ተጨማሪ እርምጃዎችን በመውሰድ በመንግስት ላይ የምናደርገውን ጫና ለመጨመር ወሰንን። ለዚህ ደግሞ ጥያቄያችንን ከፍ ማድረግ እና ጠጠር ያሉ የሰላማዊ ትግል እርምጃዎችን መጠቀም ያስፈልጋል። ከጥያቄ አንጻር አስቀድመን ስናነሳቸው የነበሩትን ለምሳሌ ኦሮሚያ በፊንፊኔ ላይ ያላት ልዩ ጥቅምና አፋን ኦሮሞ የፌዴራል የሥራ ቋንቋ ይሁን የሚሉት የበለጠ ጎልተው እንዲወጡ አደረግን። በተጨማሪም የዴሞክራሲያዊ ሽግግር ብሎም የስልጣን ጥያቄን ብቅ ማድረግ ጀመርን። ከትግል ስልት አንጻር እስከዚያ ጊዜ ድረስ ስንጠቀም የነበረው ከሦስቱ ዋና ዋና የሰላማዊ ትግል አይነቶች ውስጥ አንዱን ብቻ ነበር። አቅማችን እየጠነከረ ሲመጣ የተቀሩትን በሂደት ሥራ ላይ ለማዋል ወሰንን። ዕውቁ ምሁር ጂን ሻርፕ 198 የሰላማዊ ትግል ዘዴዎችን በመለየት በሚሰጡት ፋይዳና በሚጠይቁት መስዋዕትነት ላይ ተመስርቶ በሦስት ዋና ዋና ምድቦች ከፍሎ ያስቀምጣቸዋል። 31 እነዚህ ምድቦችም መቃወምና ማግባባት ፕሮቴስት፣ በሚዲያ በኩል ሲደረግ ከነበረው የማማለል ዘመቻ ጎን ለጎን ህብረተሰቡ የኦሮሚያን ፖሊስ በማቅረብ የአጋዚን ጦር እንዲጸየፍ ተሰራ። ፖሊስ የህዝብ ወዳጅ፣ አጋዚ ደግሞ የመንግስት የጭቆና መሳሪያ መሆኑን በስፋት አሰራጨን።
በውስጥም አንዳንድ ለትግሉ አጋርነት ያላቸው የኦሮሚያ ፖሊስ ከፍተኛ አዛዦች አባሎቻቸው ሕዝብን ከመጉዳት እንዲቆጠቡና ለገዛ ሕዝባቸው ተቆርቋሪነት እንዲያሳዩ አድርገዋል። ሙስጠፋ ሁሴን የወሰደው እርምጃ ለስልቱ ስኬት ማረጋጫ ሲሆን የእሱን ገድል ደጋግመን በሚዲያ በመዘከር ሌሎች ፖሊሶችን የእሱን ፈለግ ተከትለው ለሕዝባችን አጋርነት እንዲያሳዩ ተጠቀምበት። በሂደትም የኦሮሚያ ፖሊስ በብዙ ቦታዎች በተናጠልም ሆነ በቡድን ሕዝቡን ለማጥቃት የሚሰጠውን ትዕዛዝ ባለመቀበል ካልተቻለም የሚሰጠውን የስምሪት ትዕዛዝ ቀድሞ ለቄሮ በማሳወቅ አስፈላጊው ጥንቃቄ እንዲደረግ አገዘ። ፖሊስ ለትግሉ ተቆርቋሪነት ማሳየቱ ቄሮ እና ሕዝቡን የበለጠ ሲያበረታ መንግሥት በጸጥታ ኃይሉ ላይ ጥርጣሬ እንዲያድርበት አደረገ። የትኛውም መንግሥት በስልጣን ላይ ለመቆየት የፖለቲካ፣ የኢኮኖሚ፣ የጸጥታ፣ ማህበራዊ ወዘተ ተቋማት ያስፈልገዋል። እነዚህን ተቋማት የስልጣን ምሰሶዎች ፒለርስ ኦፍ ፓወር እንላቸዋለን። አንድን አገዛዝ ለማሸነፍ እነዚህን የስልጣን ምሰሶዎች ማዳከም አስፈላጊ ነው። የትጥቅ ትግል እነዚህን ምሰሶዎች በማጥፋት ስርዓቱን ለመጣል ይሞክራል። በሰላማዊ ትግል ውስጥ ደግሞ እነዚህ ምሰሶዎች አገዛዙን ለማገልገል እንዳይችሉ ወይም እምቢ እንዲሉ ለማድረግ የተለያዩ ዘዴዎችን በመጠቀም ይሰራል። ከስልጣን ምሰሶዎቹ ሁሉ ለአምባገነናዊ አገዛዝ አስፈላጊውና መለስ ዜናዊ ሲለው እንደነበረው የሥርዓቱ የመጨረሻ ምሽግ የጸጥታ መዋቅር ሴኩሪቲ አፕራይተስ ነው። የጸጥታ መዋቅሩ መከፋፈልና እርስ በእርስ አለመተማመን እንዲሁም የተወሰነው ክፍል ወደ ሕዝባዊ ትግል መቀላቀል የአምባገነናዊ ሥርዓቱን የማፈን አቅም በመሸርሸር ውድቀቱን ያፋጥናል። ስለዚህም የኦሮሚያ ፖሊስ ለሕዝብ መወገን መጀመሩ የቄሮ ትግል ወሳኝ ደረጃ ተርኒንግ ፖይንት ላይ መድረሱን አመላከተ። አንድ ማስገንዘብ የምፈልገው ነገር የኦሮሚያን ፖሊስ ወደ ሕዝባዊ ትግሉ ለመሳብ የተተገበረው ዘዴ መከላከያ ሰራዊት ላይ አልተሞከረም። የሰራዊቱ አባላት በሕዝቡ ላይ ጥይት እንዳይተኩሱ አልፎ አልፎ ጥሪ እናደርግ ነበር። የቄሮ አስተባባሪዎች ከተወሰኑ ከፍተኛ ወታደራዊ ባለስልጣናት ጋር ግንኙነት ቢኖረንም እንደ ፖሊስ በግልጽ ተቃውሞ እንዲያደርጉ ግን አልተሰራም። ይህ ደግሞ ቀድሞውኑ አስበንበት የወሰንነው ጉዳይ ነው። የመጀመሪያው ምክንያታችን የመከላከያ ሰራዊት መዋቅር ሁሉንም ብሔረሰቦች ያካትት ስለሆነ ለአንድ ብሔር ትግል በአንድነት መወገን አይችልም። የኦሮሞ ተወላጅ የሆኑ የመከላከያ ሰራዊት አባላትን ማሳመን የሚቻል ቢሆንም ለትግሉ ተጨባጭ ጥቅም ሳያስገኙ ለአደጋ ማጋለጥ ይሆናል። በአንዳንድ ቦታዎች በስሜት ተገፋፍተው የተቃወሙ ወታደሮች ያለምንም ውጤት ለእስርና ግድያ ተዳርገዋል። ሁለተኛውና ዋናው ምክንያታችን የሀገሪቱ ብሔረሰቦች በጋራ ከሚጋሯቸው የፌዴራል ተቋማት መካከል የመከላከያ ሰራዊት ዋነኛው በመሆኑ በተቃውሞ ውስጥ የኦሮሞ ተወላጆችን ብናሳትፍ ተቋሙ በብሔር ተከፋፍሎ ሊፈርስ ይችላል የሚል ፍርሃት ስለነበረን ነው። የመከላከያ በብሔር መከፋፈል ወደ ለይለት የእርስ በእርስ ጦርነት አምርቶ ሀገሪቷን ሊያፈርሳት ይችላል ብለን ሰጋን። ስለዚህም የመከላከያን የመከፋፈል አደጋ ለመቀነስ የሰራዊቱ መኮንኖች እና አባላት በትግሉ ውስጥ ቀጥተኛ ተሳትፎ እንዲኖራቸው አልተደረገም። ሚናቸው የመንግስትን ዕቅድና ስምሪት በድብቅ ለቄሮ አስተባባሪዎች ማስተላለፍ ላይ የተገደበ ነበር። አንዳንድ የሰራዊቱ መኮንኖች ከጸጥታው ኃይል የስምሪት መረጃ ባለፈ የፖለቲካ አመራሩን ዕቅድና ስልት የሚጠቁሙ ምስጢሮች ለቄሮ በማካፈል ከፍተኛ ሚና ተጫውተዋል። ይህ መረጃ የትግል ዘመቻዎችን ለማቀድና ሊከሰቱ የሚችሉ ጉዳቶችን በመቀነስ ረገድ ትልቅ ጥቅም አበርክቷል። ከዚህ የሀገር መከላከያ ጉዳይ ጋር በተያያዘ የማስታውሰው አንድ ክስተት አለ። አንድ ሰው የመከላከያ መኮንኖች ክበብ ውስጥ እንደሚሰራና እርምጃ ለመውሰድ እንደሚፈልግ በፌስቡክ ጻፈልኝ። ያቀደው እርምጃ እዚያ የሚመገቡትን ጄኔራሎች መርዞ መግደል እንደሆነም አከለበት። ለዚህ እርምጃ መርዝ ብቻ እንደሚያስፈልገውና በዚህ ረገድ እንድተባበረው ጠየቀኝ። መረጃው ባልተጠበቀ ሁኔታ ስለመጣና የመንግስት የስለላ ክፍል ሊሆን ይችላል የሚል ጥርጣሬ ስለነበረኝ አስቤበት እመልስልሃለሁ አልኩት። የተወሰነ ማጣራት ሳድረግ ሰውየው እውነትም ያለው ቦታ እንደሚሰራና ያሰበውን እርምጃ ለመተግበርም በደንብ እንደሚመቸው አረጋገጡ። ነገር ግን ሊወስደው ያቀደው እርምጃ ያለውን ጥቅምና ጉዳት ሳውጠነጥን ጉዳቱ እንደሚበልጥ ገመትኩ። እሱ እንዳሰበው ጥቂት ከፍተኛ ባለስልጣናትን መርዞ መግደል አገዛዙን ለጊዜው ያስደነግጣል። ሰራዊቱ እየገደላቸው ላሉ ኦሮሞዎችን በቀል ሊሆን ይችላል። እነዚያን ባለስልጣናት መግደል ግን አገዛዙን አያስወግድም። ተቋሙ በመቶዎች የሚቆጠሩ መኮንኖች ስላሉት በተገደሉት ቦታ ሌሎች ተተክተው ስራውን ይቀጥላሉ። በዚህ አደጋ ሽፋን ግን ብዙ የኦሮሞ ወታደራዊና ፖለቲካዊ አመራሮችን ማባረር፣ ማሰር እና መግደል ይችላሉ። ይህ ደግሞ በመከላከያ ሰራዊት ውስጥ የኦሮሞን ድርሻ እጅግ ስለሚጎዳ ለትግሉ ኪሳራ ነው። በተጨማሪም የእነዚህ ከፍተኛ ባለስልጣናት መገደል በበታች አመራሮች መካከል የበቀል ስሜት በመቀስቀስ ህዝብን በጭካኔ እንዲጎዱ ስለሚያደርግ አገዛዙን ሊጠቅም ይችላል። ከዚህ በመነሳት ሰውየው ያሰበውን እርምጃ እንዳይወስድ በማሳመን አስታውቁ። ሀገር ቤት ከገባው በኋላ ሊገድላቸው ያሰባቸውን የመከላከያ መኮንኖች በአካል ባገኟቸው ወቅት ሁሉ የእሱ ዕቅድ ትዝ ይለኛል። ፈተና
በ2015 እና 2016 የትምህርት ዘመን በኦሮሚያ ውስጥ ህዝባዊ አመጽ በተከታታይ ስለሚደረግና ትምህርት ቤቶችን ስለሚዘጉ የመማር ማስተማሩ ሂደት በአግባቡ አልተካሄደም። ተማሪዎቹም በተቃውሞ በግንባር ቀደምነት ስለሚሳተፉና ልባቸው ትምህርት ላይ ስላልነበረ የ12ኛ ክፍል ሀገር አቀፍ የዩኒቨርሲቲ መግቢያ ፈተና ኤንትራንስ ኤግዛም ለመውሰድ በቂ ዝግጅት እንዳላደረጉ ግልጽ ነው። በዚህ ምክንያት መንግስት ፈተና የሚሰጥበትን ቀን እንዲያራዝም ጥያቄ አቀረብን። ይህንንም መጀመሪያ በመንግስት ባለስልጣናት በኩል ለማሳመን ተሞከረ። በመቀጠል የተማሪ ቤተሰቦች በአካባቢያቸው ወደሚገኙ ትምህርት ቢሮዎች በአካል ሄደው እንዲማጸኑ ተደረገ። መንግስት ግን በእንቢታው ጸና። ይልቁንም ፈተናውን በተባለው ጊዜ በመስጠት ትግል ላይ የነበሩ እና ያልተዘጋጁ ተማሪዎችን ለመበቀል እንደ መልካም አጋጣሚ ለመጠቀም ፈለገ። መንግስት በውስጥ የሚደርሰውን ተማጽኖ ለመስማት ፈቃደኛ ለመሆኑን ስንረዳ ፈተናው እንዲራዘም በግልም በሚዲያም ጠይቀን እምቢ የሚሉ ከሆነ ፈተናውን የሚያደናቅፍ እርምጃ እንደምንወስድ አስታወቅን። ይህን ስንል መንግስት በተለመደው የአመጽ ስልት ፈተናውን ለማደናቀፍ ያሰብን መሰለው። ነገር ግን በፈተና ቀን አመጹ ቢኖር የሚያውከው የኦሮሚያን ክልል ብቻ ስለሆነና የሚጎዱት በመንግስት ላይ ሲያምጹ የነበሩ ተማሪዎች ስለሚሆኑ መንግስት እንደ መልካም አጋጣሚ ሳይቆጥረው አልቀረም። እኛ ግን ሌላ ዕቅድ ነበረን። ይህንንም ለመንግስት ግልጽ አደረግን። ስልታችን ፈተናውን ከቀኑ በፊት በማህበራዊ ሚዲያ ለጥፎ ማክሸፍ እንደሆነ በግልጽ አስጠነቀን። መንግስት ግን ፈተናውን ማውጣት እንደማንችል በማሰብ ለጥያቄያችን መልስ ሳይሰጥ ቀረ። ከዚያም ፈተናውን አውጥቶ ለላከልን ሰው እስከ 100,000 ብር እንደምንሰጥ በፌስቡክ አስታወቅኩ። አንዳንድ ባለሀብቶች እኛ እንዳልነው ፈተናውን ማውጣት የሚቻል ከሆነ የገንዘቡን መጠን ወደ ሚሊዮን ብር ከፍ እንድናደርገው እና ወጪውንም እንደሚሸፍኑ ቃል ሲገቡልን ይህንኑ በፌስቡክ በኩል ለጠፍኩ። ለፈተናው 1 ሳምንት ገደማ ሲቀረው የተለያዩ ሰዎች ፈተናውን መላክ ጀመሩ። የሚላኩት ግን በብዛት የውሸት ነበሩ። ያለፉትን ዓመታት ፈተና ቀኑን በመሰረዝ ሊያታልሉኝ ሞከሩ። ከዚህ የተነሳ የተላኩትን በሙሉ በጥርጣሬ መመልከት ጀመርኩ። መጀመሪያ ላይ የመጡ የነበሩት ፈተናዎች ከወረቀት ላይ ስካን የተደረጉ ሲሆን በኋላ ግን ከኮምፒውተር የወጣ ሶፍት ኮፒ መምጣት ጀመረ። ጥርጣሬያችን እንዳለ ሆኖ ፈተናውን እጃችን እንደምናስገባ ከፍተኛ ተስፋ ስለነበረን በሚዲያ በኩል እንደምናከሽፈው መዛታችንን ገፋንበት። ጥቂት ቀናት ሲቀሩ የሚላኩልን ፈተናዎች በአብዛኛው እየተመሳሰሉ ስለመጡ እውነተኛውን ስለማግኘታችን እምነታችን ጠንካራ ሆነ። 100% እርግጠኛ መሆን ስላለብን ፈተናዎቹ ለክልሎች እስኪከፋፈሉ ጠብቀን እኛ ጋር ከደረሱት ጋር ማመሳከሩን መረጥን። በዚህም መሰረት 3 ቀን ሲቀረው ፈተናው ከፊንፊኒ ወደ ክልሎች ሲላክ የምናምናቸው ሰዎች አውጥተው ልከውልን እጃችን ላይ ካለው ጋር አመሳክረን አረጋገጥን። በመቀጠል የመንግስት አካላትን አነጋግረን ፈተናው እንደደረሰን እና ወደ ሌላ ጊዜ ካላዛወሩ በማህበራዊ ሚዲያ ለማሰራጨት እንደምንገደድ ብንነግራቸውም አላመኑንም። በፈተናው ዋዜማ አንድ የትምህርት ሚኒስቴር ባለስልጣን ስልክ አግኝቼ የደረሰኝን ፈተና ቅጂ ስልክለት በፈተና አስተዳደር ውስጥ ያለ ሌላ ሰው አነጋግሮ የላኩለትን አሳይቶት ለማረጋገጥ ሞከረ። ካረጋገጡ በኋላም የመንግስት ከፍተኛ ባለስልጣናትን ማሳመን ስላልቻሉ የመጨረሻውን ማስጠንቀቂያ በፌስቡክ በኩል ለጠፍን። የመንግስት ባለስልጣናት ፈተናው ወጣ የሚለው ወሬ ሐሰት መሆኑን በሚዲያ እየወጡ ተናገሩ። ከዚህ በላይ ከእነሱ ጋር መድከም እንደማያስፈልግ በማመን የፈተናውን የመጀመሪያ ገጽ በማህበራዊ ሚዲያ ላይ ለጠፍኩ። የመንግስት ሰዎች አሁንም በመገናኛ ብዙሃን በመቅረብ ፈተና አልወጣም እየተለጠፈ ያለው የውሸት ነው በማለት መግለጫ ሰጡ። የመጀመሪያ ቀን ለመስጠት የታቀዱትን 2 ፈተናዎች ሂሳብና እንግሊዝኛ ሙሉውን ሰዎች ሰርተው የላኩልኝን ከመልሶቻቸው ጋር አያይቶ ለጠፍኩ። መንግስት ግን አይኑን ጨፍኖ ጠዋት ፈተና መስጠት ጀመረ። ተማሪዎች ምሽት ላይ የፈተና ጥያቄዎችን ከፌስቡክ ገልብጠው ስለሄዱ ያንኑ በመልስ ወረቀቱ ላይ መሙላት ጀመሩ። ላላገኙትም አስተላለፉ። ሲፈትናቸው የነበሩ መምህራን ያዩትን ለአለቆቻቸው ስላሳወቁ በመጨረሻም ቢሆን መንግስት ፈተናውን ለመሰረዝ ተገደደ። እኛም ግንቦት 22 ቀን 2008 ዓ.ም ፈተናውን የማክሸፍ ዘመቻ በድል መውጣታችንን አሳወቅን። የፈተናው እርምጃ የቄሮን ትግል ወደ ሌላ ደረጃ ካደረገው። እስከዚያ ጊዜ ድረስ የምናደርገው ጫና በኦሮሚያ ክልል የተገደበ ነበር። ፈተናው መውጣቱ በመላው ሀገሪቱ ያሉ ትምህርት ቤቶችን ስላወከ የቄሮ ትግል በሁሉም ክልሎች የተማሪ ቤተሰቦች ቤት በመግባቱ የእኔና የቄሮ ስም የወሬ ማሟሻ ሆነ። ልክ እንደ ማስተር ፕላኑ የመንግስትን እጅ ጠምዘን ፈተናው እንዲሰረዝ ማስገደድ መቻላችን ለቄሮ ትግል የሚሰጠው መልካም አስተያየት እጥፍ ድርብ እንዲሆን አደረገ። አዲስ የሚዘጋጀው ፈተና ቢያንስ በ2 ወራት እንዲራዘም ጠየቅን። መንግስት በ1 ወር ለማራዘም ስላቀደ በእቅዱ እንድስማማ አንድ ከፍተኛ ባለስልጣን ወደ አሜሪካ ልከው ተማጸኑን። ጉዳዩን ከዚህ የበለጠ መግፋት የትምህርት ዘመኑን በማቃጠል ቤተሰብ እና ተማሪዎችን ሊያስቀይም ይችላል ብለን ስለጠረጠርን የመንግስትን ተማጽኖ ተቀበልን። አዲስ ፈተና ለመስጠት ያስታወቁት ቀን ከኢድ በዓል ጋር በመገጣጠሙ እንዲቀይሩት በጠየቅናቸው መሰረት ከበዓሉ ቀን ለማሳለፍ ተስማሙ።
ፈተናውን ለማውጣት በሚደረገው ትግል አንድ አስቂኝ ገጠመኝ ተከሰተ። በወቅቱ ጓደኛዬ ገመቹ ገልገሉ ሊያገባ እየተሰናዳ ነበር። ከሰርጉ በፊት በነበሩ ወራት በኦሮሚያ ሰፊ ሕዝባዊ አመጽ ይካሄድ ስለነበር ውጪ ሀገር ያለው ሕዝብ ልቡ ወደ ሀገር ቤት አድልቷል። ገመቹም አንድ ቀን በሰርጌ ቀን የሕዝቡ ሐሳብ እንዳይበታተን ባክህ ቄሮ እረፍት እንዲወስድ አድርግልኝ ብሎ በቀልድ መልክ ለመነኝ። የሆነው ግን በተቃራኒው ነበር። ፈተናውን ያወጣንበት ዋዜማና ሰርጉ ተገጣጠመ። ሙሽሮቹ ሲገቡ አዳራሽ ውስጥ ተቀምጬ ፈተናውን በኮምፒውተር እየለጠፍኩ ነበርና ቀና ስል ከገሜ ጋር አይን ለአይን ተጋጨን። ጭንቅላቱን በአግራሞት እየነቀነቀ ነገሩን አረጋግልኝ ባልኩ የባሰውኑ አጋድከው። ጭራሽ ኮምፒውተር ይዘህ ሰርጌን ወደ ቢሮ ቀየርክልኝ ሲል ቀለደ። ታላቁ ሰልፍ የማስተር ፕላኑን ትግል በድል ማጠናቀቅ ያስገኘልን ሞራል በመጠቀም የፖለቲካ እስረኞችን ለማስፈታት በየካቲት 2008 ዓ.ም የተጀመረው ዘመቻ ግንቦት ላይ ደግሞ ፈተናውን ማክሸፍ በመቻላችን ተጋግሎ የበለጠ ቀለ። ነገር ግን ጊዜው እየረዘመ በሄደ ቁጥር ተቃውሞ ቀድሞ እንደነበረው በሁሉም ቦታዎች መሆኑ እየቀነሰ ሄደ። በተለይ ክረምት መምጣቱ እና የአዝመራ ወቅት መድረሱ አርሶ አደሩ በተቃውሞ መሳተፉን ቀንሶ በማሳው ላይ እንዲያተኩር አስገደደ። እንደ ሐረርጌ ባሉ አንዳንድ ዞኖች ግን አመጹ ተባብሶ በመቀጠል ከፍተኛ መስዋዕትነትን አስከተለ። ሕዝቡ ውስጥ በመግባት ከሰላማዊ ትግል ስልቶች እየወጣ የመንግስትን ጦር በጉልበት ወደ መጋፈጥ ተሸጋገረ። ለምሳሌ በጋራ ሙለታ ዶጉ ዞን በግራዋ ወረዳ ለጋ ሐራዋ የተባለ ቦታ ፋጡማ አህመድ አባድር የምትባል ሴት የመንግስት ወታደር በዘነዘና በመምታት ክላሽ እስከ መቀማት ደረሰች። በአወዳይና በሌሎችም ቦታዎች ግጭቶች ተከስተው የብዙ ሰዎች ሕይወት ለአደጋ ተጋለጠ። ይህ ሁኔታ የስልት ለውጥ እንድናደርግ አስገደደን። ሕዝቡም ከተበታተነ ይልቅ የተቀናጀ ተቃውሞ ማድረግ እንደሚያስፈልግ ወተወተን። የቄሮ አስተባባሪዎች በጉዳዩ ላይ ተወያይተን በተታተነ መልኩ እየተደረገ ያለው አመጽ ከጥቅሙ ይልቅ ጉዳቱ እያመዘነ ስለሆነ ሀገር አቀፍ የተቀናጀ ተቃውሞ እንዲዘጋጅ ተወሰነ። ከዚህ ውሳኔ በመነሳትም በመላው ኦሮሚያ በአንድ ቀን ሰላማዊ ሰልፍ ለመጥራት ዝግጅት ተጀመረ። ይህ አጠቃላይ ሰልፍ አስፈላጊ የሆነባቸው 4 ምክንያቶች ነበሩ። ተቃውሞ በተበታተነና በተቆራረጠ መልኩ መቀጠሉ፣ በንቃት እየተንቀሳቀሱ ያሉ አካባቢዎች ብቸኝነት ተሰምቷቸውና ተስፋ ቆርጠው ከትግል ሊወጡ ስለሚችሉ፣ አንዱ ዞን ሲቃወም ሌላው ዝም ማለቱ በዞኖች መካከል ጥርጣሬና ቅሬታ ሊፈጥር ስለሚችል፣ ተቃውሞ በቀጠለባቸው ዞኖች ከሰላማዊ ትግል ስልት በመውጣት ወደ ብጥብጥ መሸጋገር ከጥቅሙ ይልቅ ጉዳት ስላለው ፈር ማስያዝ በማስፈለጉ፣ የመጨረሻው እና ወሳኙ ምክንያት የቄሮ እንቅስቃሴ የደረሰበትን ደረጃ እና የሕዝቡን አቅም ለመገምገም ነበር። አንድ ሰላማዊ ትግል እያደገና እየጠነከረ ከሄደ መነሻው ላይ ከነበረበት የተቃውሞ ፕሮቴስት ደረጃ ወደ ንቅናቄ ሙቭመንት ደረጃ ይሸጋገራል። ይህ የሚታወቀው በተቃውሞ ላይ የሚሳተፈው የሕዝብ ቁጥር ስብጥርና የመሬት ስፋት ከጊዜ ወደ ጊዜ እየጨመረ ከሄደና ተቃውሞውን ያለማቋረጥ ማካሄድ ከተቻለ ነው። ከላይ እንደተገለጸው በ2008 ዓ.ም ክረምት መጀመሪያ አካባቢ ተቃውሞ በተቆራረጠ መልክ ሲካሄድ በመቆየቱ የቄሮ እንቅስቃሴ እያደገ ስለመምጣቱና በመላው ኦሮሚያ ሰፊና ጠንካራ የሆነ ድጋፍ ክሬዲካል ማስ መፍጠሩ ላይ ጥርጣሬ ነበር። መንግስትም የትም አትደርሱም በሚል የፕሮፓጋንዳ ዘመቻ ሕዝቡን ተስፋ ለማስቆረጥ ሞከረ። በመሆኑም የንቅናቄያችንን አቅም ለመገምገም የመንግስትን ፕሮፓጋንዳ ለማክሸፍና ሕዝቡ በቄሮ ላይ ያለውን እምነት ፐብሊክ ኮንፊደንስ ለማጠናከር አጠቃላይ የተቃውሞ ሰልፍ በመጥራት ስኬትን ለማረጋገጥ ጠንካራ ዝግጅት ተደረገ። በዚህም መሰረት ኦገስት 6 ቀን 2016 ሐምሌ 30 2008 ዓ.ም በመላው ኦሮሚያ የተቃውሞ ሰልፍ ለመጥራት ወሰንን። ይሁን እንጂ ቀኑ ረዘም ላለ ጊዜ አስቀድሞ እንዳይገለጽ ከስምምነት ተደርሶ ትኩረቱ በሀገር ውስጥ አደረጃጀትና በሚዲያ በኩል ሕዝቡን ማዘጋጀት ላይ ሆነ። አስቀድሞ ያልተነገረበት ምክንያት መንግስት በአግባቡ ተዘጋጅቶ ለማክሸፍ ጊዜ እንዳያገኝ ነበር። ዝግጅቱ ከተጠናቀቀ በኋላ ሰልፉ አንድ ሳምንት ሲቀረው ቀኑ በይፋ ታወጀ። ሰፊ የሚዲያ ዘመቻ መካሄዱን ቀጠለ። ለማህበራዊ ሚዲያ ዘመቻ ግራይንድ ፕሮቴስት የሚለው ሃሽታግ ተመረጠ። ይህ ታላቅ ሰልፍ ለወደፊት የኦሮሞ ትግል እንዴት ወሳኝ እንደሆነ ደጋግመን ገለጽን። ለድጋፍ ሰልፉ እየተደረጉ ያሉ ዝግጅቶችን የሚያሳዩ ፎቶዎች እና ቪዲዮዎችን ፌስቡክ ላይ በመለጠፍ ሌሎችም ቦታዎች ዝግጅታቸውን እንዲያፋጥኑ አበረታታን። ለታላቁ ተቃውሞ ጥሪ የተላለፈበትና የሰልፉ ቀን በጣም ስለተቀራረበ ሕዝቡ ለመስማትና ለመዘጋጀት በቂ ጊዜ ስለማይኖረው አይሳካም የሚል ጥርጣሬ ነበረን። በሕዝቡ ውስጥ ያሉት አስተባባሪዎች ግን ከጥሪው አስቀድመው ውስጡን ሲያደራጁ እና ሲቀሰቅሱ ስለነበር ለስኬታማነቱ ጽኑ የሆነ በራስ መተማመን አዳበሩ። ለሰልፉ መሳካት እኛ ካደረግነው ዝግጅት በተጨማሪ የመንግስት እርምጃ ትልቅ ሚና ነበረው። የወቅቱ የኦሮሚያ ክልላዊ መንግስት ፕሬዝዳንት ሞክታር ከድር እና ጠቅላይ ሚኒስትር ኃይለማርያም ደሳለኝ በመገናኛ ብዙሃን ተከታትለው በመቅረብ ምንም አይነት ሰላማዊ ሰልፍ አልተጠራም፣
ሰላማዊ ሰልፍ በሚወጣ ሰው ላይ የማያዳግም እርምጃ እንወስዳለን በማለት ሕዝቡን በማስፈራራት ሰልፉን ለማስቀረት የሰጡት መግለጫ የሰልፉን ጥሪ በኢንተርኔት ላላየው የገጠሩ ሕዝብ ከጆሮ እንዲደርስ አደረገ። የበታች ካድሬዎችም የፕሬዝዳንቱንና የጠቅላይ ሚኒስትሩን መመሪያ በመከተል በገበያ ቀናት የድምፅ ማጉያ ይዘው እሁድ ምንም አይነት ሰልፍ የለም በማለት ኢንተርኔት፣ ሬዲዮ እና ቴሌቪዥን ለሌላቸው ገበሬዎች አደረሱልን። ሕዝቡም ሰዎቹ የሚያወሩት ስለምን ሰልፍ ነው በማለት ሲጠይቅ ቄሮዎቹ ጉዳዩን በጆሮአቸው ሹክ በማለት እንዳይቀሩ ይነግሯቸዋል። ከቄሮ አስተባባሪዎች የግንኙነት ማዕከል አንዱ ስለነበርኩ መረጃዎችን በመቀበልና በማስተላለፍ ተጠምጄ እንቅልፍ የምተኛው ቢበዛ በቀን 2 ሰዓት ብቻ ነው። ወቅቱ በሰሜን አሜሪካ ያሉ ኦሮሞዎች የእግር ኳስ ጨዋታ ኦኖ ሳክስ ፌዴሬሽን ኦፍ ኖርት አሜሪካ ያስፍና ስለነበር ውድድሩን ለመሳተፍ ከተለያዩ ቦታዎች የመጡ ሰዎች ሮምን ቢሮ በመምጣት ያግዙኛል። ያለውን ዝግጅት ለመከታተልና ለማበረታት ብዬ የሀገር ውስጥ አስተባባሪዎችን በማነጋገር በማህበራዊ ሚዲያ እንቅስቃሴዎች ላይ በመሳተፍ እንዲሁም በመገናኛ ብዙሃን ላይ ቀርቤ በትንታኔ መልክ ሕዝቡን በማነሳሳት ሥራ ተወጥሬ ለእንቅልፍ የሚተርፈኝ ሰዓት በጣም ትንሽ ነበር። ያለኝን አጭር ሰዓት እንኳን በየመሃሉ እያቆራረጥኩ ሸለብላለሁ እንጂ አከታትዬ አልተኛም። በዚህ መሃል አርፋሴ በምጥ ተይዛ ወደ ሆስፒታል እንደምትሄድ መልእክት ላከችልኝ። ሄጄ ለጥቂት ጊዜ ተቀመጥኩና አስቸኳይ ጉዳይ ሲመጣ ወደ ቢሮ ተመለስኩ። ከአንዱ ሥራ ወደ ሌላ ስሸጋገር ልጅ ኦሮሞ እኔ በሌለሁበት ለሰልፉ ጥቂት ቀናት ሲቀሩት ተወለደ። አርፋሴ አጠገቧ እንድገኝ ብትፈልግም ሁኔታዬን ተረድታ የልጃችን ፎቶ ላከችልኝ። እኔም ሮጬ ሄጄ ልጄን አቅፌ ሳምኩት። አንድ ሰዓት ለማይሞላ ጊዜ አብሬያቸው ቆይቼ ወደ ቢሮ ተመልሼ ሥራዬን ቀጠልኩ። የኦሮሞን የእግር አሻራ ፌስቡክ ላይ ለጥፌ ደስታዬን ለሕዝብ አጋራው። በዚህ ሁኔታ ታላቁ ሰልፍ የሚካሄድበት ቀን እየተቃረበ ሲመጣ መንግሥትን በዲፕሎማቶች በኩል በማነጋገር ሰልፉ እንደማይቀርና ያለምንም ሁከት ሙሉ በሙሉ በሰላማዊ መንገድ እንደሚካሄድ አስረዳው። መንግሥትም የኃይል እርምጃ እንዳይወስድ ብናስጠነቅም የመንግሥት አካላት ምላሽ ግን የተከፋፈለ ነበር። በመከላከያ በኩል ሰልፈኞቹ ሁከት እስካልፈጠሩ ድረስ ምንም አይነት እርምጃ እንደማይወስዱ ቃል ገቡ። በደህንነት መስሪያ ቤቱ በኩል የመጣው ምላሽ ግን ማስፈራሪያን ያዘለ ነበር። የፖለቲካው ክንፍ የጠቅላይ ሚኒስትር ቤትና ፓርቲው እርስ በእርስ የሚጋጭ አቋም አንጸባረቁ። መጀመሪያ ሊያስፈራሩ ሞከሩ፣ በመጨረሻ ግን የኃይል እርምጃ እንደማይወስዱ ጠቆሙ። በተቃውሞ ዋዜማ ኦገስት 5 አውመን ላይ ቀርቤ የመጨረሻውን የጥሪ መልእክት አስተላለፍኩ። የዚህን ሰልፍ አስፈላጊነት አጽንዖት ሰጥቼ በመናገር ሕዝባችን ወጣት፣ ሽማግሌ፣ ወንድና ሴት ሳይል በሰልፉ ላይ በመሳተፍ የቄሮ ጥያቄ የሰፊው ሕዝብ ጥያቄ መሆኑን እንዲያረጋግጥ ጥሪ አቀረብኩ። በሰልፉ ላይ የሰላማዊ ትግልን ስነ ምግባር መከተል አስፈላጊ መሆኑንም አበክሬ ተናገርኩ። ይህ ሰልፍ የኦሮሞ ሕዝብ ፍትሐዊ ጥያቄዎችን በሰላማዊ መንገድ ብቻ ለማስመለስ እንደሚታገል ለዓለም የማስተዋወቅ ዕድል መሆኑን በመጠቆም የጦር መሳሪያም ሆነ የትኛውንም አይነት ስለታማ ነገር ሌላው ይቅርና ዱላ እንኳን ይዘው እንዳይወጡ ምክረ ሐሳብ አቀረብኩ። በሚያሰሟቸው መፈክሮች ውስጥ ሌሎች ብሔሮችን ከሚያስቀይሙ ቃላቶች እንዲቆጠቡ፣ የእምነት ቦታዎችን፣ የንግድ ድርጅቶችንና የሌሎች ብሔሮችን ንብረት እንዲጠብቁ አሳሰብኩ። እውነት አለን፣ በአንድነት እንታገላለን፣ በስትራቴጂ እንመራለን፣ እናሸንፋለን በማለት በስሜት የተሞላ ንግግሬን አጠናቀቅኩ። መልእክቱ በቴሌቪዥን እንደተላለፈ አንድ የሰላሌ አዛውንት ልጃቸውን በማስደወል እንዲሁ ባዶ እጃችሁን አንጠልጥላችሁ ውጡ ነው የምትለን ብለው ቁጣ እና አግራሞት በተሞላበት ድምፅ ጠየቁም። አቦ እኔ ያለ ሽመል አንድም ቀን ከቤት ወጥቼ አላውቅም። ገበያም ሆነ ስብሰባ የሚሄደው ሽመሌን ይዞ ነው። ሽመሌን ቤት ትቼ ወጣው ማለት ወንድነቴን ትቼ የወጣው ያህል ይሰማኛል። ውሻ ቢያባረኝ ወይም እባብ እግሬ ላይ ቢጠመጠም በምን እከላከላለሁ አሉ። እኔም ያለ ዱላ መውጣት ለምን እንዳስፈለገ ጊዜ ወስጄ አስረዳኋቸው። ሽማግሌው ይሆናል ወይም አይሆንም አላሉ። ከሰልፉ በኋላ ልጃቸውን ስጠይቀው ሽማግሌው ጠዋት ምንም ሽመል ይዘው እንዳልወጡ ከተማ ሲደርሱ ግን እንጨት ከአጥር ላይ መዘው ይዘው ሰልፉን እንደተቀላቀሉ ነገረኝ። የሰላማዊ ሰልፍ ወይም የገበያ ቀባ ዘመቻ ስናውጭ አንድ አመል የሆነብኝ ነገር ነበር። ዘመቻው ከታወጀበት ቀን ጀምሮ ያለ በቂ እንቅልፍ እሰራለሁ። ልተኛ ብል እንኳን ለረጅም ጊዜ እንቅልፍ ውስጥ መቆየት አልችልም፣ ቶሎ እነቃለሁ። በዘመቻዎቹ ዋዜማ ሰውነቴ ቢደክምም ጭራሽ እንቅልፍ የሚባል በዓይኔ አይዞርም። ሌሊቱን ቁጭ ብዬ አድሬ ጠዋት ላይ ሰልፍ ሲወጣ ወይም እቀባው መጀመሩን የሚያሳይ ፎቶና ቪዲዮ እንደደረሰን ሳላስበው ጭልጥ ያለ እንቅልፍ ይወስደኛል። ዘመቻ ስናስብ ስኬቱ በጣም ስለሚያሳስበኝ ስለመሳካቱ የማረጋገጫ ፎቶ እንደተላከልኝ መሬት ላይ እዘረራለሁ። በታላቁ ሰልፍ ዋዜማም ከአስተባባሪዎቹ ጋር መረጃ ስንለዋወጥ አድረን ሀገር ቤት ማልዶ ሊነጋጋ ሲል ሕዝቡ ከብዙ አቅጣጫ ወደ ሰልፉ ቦታ እየሄደ እንደሆነ ከሚደርሱኝ ዘገባዎች አረጋገጥኩ። እንደተለመደው ሌሊቱ ሙሉ እምቢ ያለኝ እንቅልፍ መጥቶ በተቀመጥኩበት ወንበር ላይ አጋደመኝ። ትንሽ ሸለብ እንዳረገኝ ቢሮ ተሰብስበው የነበሩ ሰዎች በደስታ ሲጮህ ቀሰቀሱን። ይህን ሰልፍ ስንጠራ ግብግባችን ከመንግሥት ጋር ብቻ ሳይሆን ሰልፉ እንደማይሳካ ሲያሟርቱብን ከነበሩ
የኦሮሞ ግለሰቦች እና ቡድኖችም ጋር ነበር። ቢሮ የተሰበሰቡት ሰዎች በከፍተኛ ጭንቀትና ጉጉት መንጋቱን ሲጠባበቁ ቆይተው መላው ኦሮሚያ በሰልፈኞች መጥለቅለቁን ሲያዩ በደስታ ራሳቸውን መቆጣጠር አቅቷቸው ነበር የሚጮሁት። ፌስቡክ ገብቼ የሚመጡ መረጃዎችን እየሰበሰብኩ መለጠፍ ጀመርኩ። ፌስቡኬን በ7 ኮምፒውተሮች ከፍቼ ከሌሎች 6 ሰዎች ጋር ሆነን ለመለጠፍ ብንሞክርም እየመጣ ያለው የመረጃ ፍጥነትና የሚለጠፈው ሊመጣጠን አልቻለም። ኮምፒውተሮቹ እየጋሉ አጥፍተን መልሰን መክፈት ነበረብን። ከጠዋቱ 3 ሰዓት ሲሆን ቢያንስ ከ200 ባላነሱ ከተሞች ላይ ሰልፎች መደረጋቸውን በፎቶና በቪዲዮ ማስረጃዎች ማረጋገጥ ቻልን። ከፊንፊኔ በስተቀር በብዙ ቦታዎች ሰልፉ በሰላም ተካሄደ። ታላቁ ሰልፍ በታቀደበት ወቅት በፊንፊኔ መካሄድ አለበት ወይስ የለበትም የሚል ክርክር ነበር። አገዛዙ የቂሮንስን ለማጠልሸትና አጀንዳ ለማስቀየር የብሔር ግጭት ሊፈጥር ይችላል የሚል ስጋት ነበረን። የፊንፊኔ አስተባባሪዎች ግን ኦሮሚያ በሙሉ ወጥቶ እኛ ፊንፊኔዎች አለመውጣታችን ዋና ከተማችንን ያስረከብን ይመስላል በማለት ለመውጣት ወሰኑ። በዕለቱም በሺዎች ወደ መስቀል አደባባይ ተመሙ። እዚያ ሲደርሱ የፌዴራል ፖሊሶች በሰላማዊ ሰልፈኞች ላይ ክፉኛ ድብደባ በመፈጸማቸው ሰልፉ ቢበተንም ወደ ዞኖች መሄድ የተከለከሉ የዓለም አቀፍ ዜና አውታሮች ለሰልፉ ሰፊ ሽፋን መስጠት ችለዋል። በሌሎች ከተሞች ጠዋት ላይ በአብዛኛው ሰላማዊ ነበር። ሕዝቡ እንደታቀደው ምንም አይነት የጦር መሳሪያ ሳይዝ ወጣ። የመንግሥት ፖሊስ እና ወታደሮችም ከተወሰኑ ቦታዎች በስተቀር ኃይል አልተጠቀሙም። ነገር ግን ሕዝቡ ሰልፉን አጠናቆ ወደ ቤቱ መመለስ ሲጀምር ወታደሮች ተኩስ ከፍተው ተበታትነው ሲሄዱ የነበሩ ብዙ ንጹሐንን ገደሉ። በደረሰን መረጃ መሠረት መንግሥት መጀመሪያ ሰልፉ አይሳካም ብሎ ስላሰበ የኃይል እርምጃ ከመውሰድ ተቆጥቦ ነበር። በኋላ ግን በወጣው ሕዝብ ብዛትና በመላው ኦሮሚያ መሆኑ ስላስደነገጠው ከፍተኛ የኃይል እርምጃ በመውሰድ መቀጣጫ ለማድረግ ወሰነ። ይህን ውሳኔ በዋናነት ያሳለፈው የደህንነት መስሪያ ቤቱ እንደሆነም ለማወቅ ቻልን። በብዙ ቦታዎች ሰዎች የተገደሉት ሕዝቡ አጠገብ በነበሩ ወታደሮች ሳይሆን በየፎቆቹ ውስጥ በተደበቁ አልሞ ተኳሾች ነው።